ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ ረቢል ዓለሚን። ዛሬም በአዲስ ቪዲዮ መጥተናል። ቪዲዮአችን ላይክ አድርጉልን፣ ቻናላችን ሰብስክራይብ አድርጉልን። እናመሰግናለን። እና ዛሬ ደግሞ ይዘንላችሁ የመጣ ነው የእነ ሀቡን የጎንደር ውሎ ነው። ሀቡ ያው እንዳያችኋት አመቶቿ ሀገር ጎንደር ሄደች። ጋይዝ ለመጀመሪያ ጊዜ ነው ሄድኩ ትላለች። አመቶቿ እናቴ እንደ እንቁላል ተንከባከው ተቀበሏት። ያ መልካም ወንዶች ሁሉ ምሳሌ የሆነ ባሏ ይዟት ሄዶ ማለት ነው። ተዘፈነለት። እናንተ ለባሏም ዘፈነችለት፣ እሱም ለሷ ዘፈነለት። አንድ ያሌለም አመቱን ሁሉ ቢዘፈንለት ራሱ ያንሰዋል። እናቴ መልካም ባል ነው ያላት። ማንም ኮልኮሌ ራሱ ወጥቶ አፉን ሲከፍትባት እውነቴን ነው የምላችሁ እሱ ወጥቶ አፋቸውን ባያዘጋለት ኖሮ እስቲል እስካሁን አይፈራቷትም ነበር። ግን ጀግናና ደግ ስላገባች አንዳንድ ኮልኮሌ ቢሆን ኮሜንት ላይ እንደዚህ ብለውሽ ለምን ሶሻል ሚዲያ አታቆሚም እንደዚህ እያልሽ ኮሜንት ላይ እንደዚህ ብለውና ከሌ ገምግመውሽ ሰድበውሽ ሲል ሲነዛነዝ ማለት ነው የብሱኑ እንትን ይላት ነበር ያሰድባት ነበር። ግን ጀግና ስለሆነ አፋቸውን አዘጋላት። በማንኛውም ነገር በቃ ከጎኗ ነው ይሀቧል ማለት ነውና በቃ በዛ ላይ ደግሞ በጣም ነው እኮ የሚንከባከባት። እናንተ ወላሂ እሷ ቲክቶክ ላይ ቁጭ ብላ ላይ ማለት ነው እሱ ከስራ መጥቶ ለሷ ክትፎ ሰርቶ ነው የሚያቀርብላት። ጋይስ ልጆቹን ያኔ ቴኬር ያደርግላታል። ቡና ሻይ አፍልቶ እኮ ነው የሚያቀርብላት። ጋይስ አሁን ውሃ ጠልቃ ስጠኝ ብትይው አንድ ዶማ ቢሆን ማለት ነው አንቺ ላይ ተጓለታሽ አናና ሲል ነው የሚገኘው። እና ነው ብላችኋለሁ። ሀቡና ባሏ በጎንደር ፈታ እያሉ ጥምቀትን እያከበሩ ነው። ያው ጥምቀት ስለሆነ በእርግጥ ሁላቸውም ሄደዋል። ጋይዝ ያልሄደ ቲክቶከር ጠይቁኝ። ያልሄደ ቲክቶከር እነ ጃኒ፣ እነ አዶናይ፣ እነ ኪዱ ከጀርመን፣ እነ ኤልሻዴ፣ እነ ሊያሾ፣ እነ ጆሲ ያልሄደ ቲክቶከር የለም። ሁላቸውም ናቸው። ጆሲ እና ሀቡም እዛ ተገናኝተዋል ማለት ነው። ጋይዝ እዛ እንትን ላይ ማን ነው ጎንደር ላይ ተገናኙና ሰላም አላትና ከዛ በፊት መስመው ደስ ይላል። ሰላም ነው ሰላም ነው ሁላቸውም ማለት ነው። አዶናይና ጃኒም በፈረስ ሄዱ እዛ ላይ ማለት ነው። እና ደስ የሚል ጊዜ ነው። ደስ የሚል ዛሬ ቅውጥ ያለ ቀን ነው እላችኋለሁኝ። ደስ የሚል ድባብ ነው ዛሬ እና ሀቡ ለባሏ እንደዘፈነች በጣም ነው ዘፋታ ያደረገች። እናንተ ግጥም አታውቅም ሀቡና የከተማ ልጅ ስለሆነ በኮሜንት እየጻፉላት እሷ ተስልኳ እያነበበች ነው የምትነግረው። ለባሏ የተገጠመላት የሌለ ግጥም የሚገልጸው ግጥም ነው ምን የተገጠመው። እናንተ ለሷም እንደዛው ማለት ነው። እናላችኋለሁ ፈታ ያለ ቀን ነበረ ዛሬ። እኔ ራሱ ነሸጠኝ እናንተ ነሸጠኝ እና አንድ ቀን ሄደ ይቀርም ይችላል እንጥልልኝ አንድ ቀን ሄዳለሁ ጎንደር ኢንሻአላህ። አላህ በሰላም መጀመሪያ ለሀገራችን ያብቃንና እንሄዳለን። ጎንደር እንሄዳለን። አንቺ የጎንደር ቀሚስ ገዛልሽና ለብሰሽ እንሄዳለን። ትስቃለች ሁሉ ምን እያለች ነው ብላ ነው እና ሀባይቦች ፓምፐርስ እኮ አለበሰችው። እናንተ ግን አልገባም እና እላችኋለሁ እንደዛ ነበር። ጎንደር የታሪክ ሀገር እንደዚህ ማለት ነው። እና ሀቡ ይነገር ይመስክር ጎንደር የሄደ ሰው ይነገር ይመስክር ካለቄ ፍንጀር ካለርጎ የማይቀንሰው እና ሀባይቦቼ አሁን እስኪ ቪዲዮውን እያስገባው እንደዚህ ያሳያችኋለሁ ጋይስ። ተስፋ አለን አንድ ቀን ፌመስ ሆነን እኛም ማለት ነው ፌመስ ሆነን እዛ ሄደው ሁሉም ሰው ሰላም። በነገራችን ላይ አሁን እኮ ራሱ በሄድ ድናግጭ ሁሉም ሰው ሰላም ይለኛል፣ ያቁኛል። ላያቁኝ መስሏችሁ አንድ ቀን ዱባይ ብሔረሰቦች ቀን ተከብሮ የዛሬ ስንት ዓመት እኔ እኮ የሚያቀኝ የለም ብዬ ነበር። እዛ ሁሉም ሲጠሩኝ እኔ በቃ ተሳቀቄ ሞትኩ። እናላችኋለሁ ሀባይቦቼ አሁን ቪዲዮውን እያስገባው አሳያችኋለሁ ጋይስ። አዶኒና ጃኒ እስክስታ ውረዱ ተባሉና እንደዚህ አዶኒና ጃኒ ማን ይችላል? ከአዶኒና ከጃኒ ማን እስክስታ ይችላል ጋይዝ? የማን ነው? እኔ አዶኒ ነው የቻለው የታየኝ። ያው ሁለታቸውም ብዙም አይደሉም ግን እንደኔ ናቸው። እኔማ አልችልም፣ ምንም አልችልም እኔማ። እና ግን አዶኒ ትንሽ ይችላል ከጃኒ። ካው ውረድ ምጣ
ሙዚቃውን ድምጹን ማጠፋው ጋይዝ ኮፒራይት እንዳይሰጠኝ ነው ሙዚቃ ስለሆነ ማለት ነው እንጂ ሙዚቃው ገብቶ በደንብ ብናየው ደስ ይለኝ ነበር። ግን ዩቲዩብ ደግሞ እንደምታዩት በቃ ነገረኛ ነው። ሙዚቃ ምናምን አታስገቡ ይላል ምን ይላል በቃ። ስለዚህ እኔ ዘፍንላችኋለሁ። አንቺ የቤቢ ጁጁ አይደለም ቤቢ ጁጁ አይደለም ቤቢ ጁጁ አይደለም። ስልክ የማስቀምጥበትን አስተወረወረች። ይሻለኛል ጋይስ ይሻለኛል። Baby Juju የለም። Stop. Okay, I give for you. Sit straight, but sit straight. Yes, bravo. Yes. Yeah. ከዛ ደግሞ እናንተ ከሀቡና ከባሏስ ማን ይችላል ጭፈራ? አሁን ደግሞ ሀቡና ባሏን እስኪ እናወዳድራቸው። እናንተ ሀቡና ባሏን እናወዳድር። ደግሞ ከሀቡና ከባሏ ማን ይችላል ጭፈራ? የማን አማራችሁ? ኧረ ተው ሀባት ይሻላልች። ሀባባልማ ጭፈራ አይችልም። ድምጹን ቀንሼ ሰጥቻት እናንተ ድምጹ እንዳይገባ ብዬ ቀንሼ ሰጧት። እሷ ድምጹን ልትችል ቤቢ ጁስ ሰጠውሽ ዋዩ ተች What do you want here? ድምፁን ልትጨምር እኮ ነች። አንዴ ስታረጉት ያያችሁ ብቻ አንዴ ካየቻችሁ አላስ ሁለተኛ ማንም ነገር ያስፈልጋል። እና ደግሞ ባሏት ነካው ጋብራ የምትጨፍረው እሷ ትንሽ ትችላለች ጎንደሬም ስለሆነች ማለት ነው። ሀቡም ምንም አትልም። ግን ባሏ እንኳን እኔ የባሏ ችሎታ አልታየኝም። ባሏ መልካም ሰው ነው፣ መልካም ልባለው እንጂ ጭፈራ እንኳን ብዙም አይችልም። ከዚህ በፊትም ቲክቶክ ላይ አንድ ቀን ምንኛ እንደው እንጃ ጨፍረው አብረው እንደው ዝም ብሎ ነው። እና ግን ጭፈራ መቻል አለመቻሉ ሳይሆን ዋናው ሚስት አያያዝ ይችላል፣ ባል መሆን ይችላል። ዋናው ነገር እሱ ነው ጋይዝ። ጭፈራ ቻላል ቻለ ምን ይሰራል ነው። ዘፋኛ አርቲስት አይደሉም እነሱ። ባል መሆን ብቻ ይቻል ጋይዝ። አባት መሆን ይችላል ለልጆቹ፣ ለሚስቱ ባል መሆን ይችላል። ለዛውም ጀግና ባል ዳይመንድ ገዝቶ አንቨርሰሪ የሚያከብር ባል ማለት ነው። እና እላችኋለሁ ጋይዞችዬ ዛሬ ቲክቶከሮች ሁሉ ይሄን ይመስላል። የማን እንዴት ተመቻችሁ? ኮሜንት አድርጉልን፣ ቪዲዮአችን ላይክ አድርጉልን። አሁን እናንተ ምን ስለመሆን ይልቃል አቤ ዝም ብለ እንደሱ አይባልም። ስሊባለች ቪዲዮ ስሰራ ያለባት እንትን አለ ያለባት በሽታ አለ ጋይዝ። በቃ ጩህ የሚላት ማለት ነው። የምትረው ቪዲዮ ስሰራ እንዲህ ነው የሚያረጋት። ምን ላድርጋት ጋይዝ? እናማላችሁ ፎሎው ጋይዝ፣ እናማላችሁ ፎሎው ጋይዝ።